ፊልሙ ሪካ የተባለ ልጅን በማሳየት ይጀምራል። ሪካ ከማንም ጋር ሳይገናኝ ለብቻውን መሆን የሚወድ ልጅ ነው። ይሁን እንጂ በዚህ የተነሳ ሌሎች ተማሪዎች እሱን አሪፍና ኩል አድርገው እንደሚያስቡት አያውቅም ነበር። በተለይ ደግሞ ልጃገረድ ሴቶች በሱ ፍቅር ያብዱለታል። በአጠቃላይ ሪካ የዚህ ፊልም ዋና አክተራችን ነው። እዚህ ጋር ደግሞ ራሷን እንደ ሴት አክተር የምትቆጥር ሃቶሪ የምትባል ሴት ልጅን እንተዋወቃለን። ሃቶሪ በጣም ጎበዝ ልጃገረድ ስትሆን ለሪካ የክፍል ጓደኛውና የልጅነት አብሮ አደጉ ነች። ከልጅነታቸው ጀምሮ እሱን ስትንከባከበው ነበር ያደገችው። ሪካ ልጅ እያለ እናቱ በፍቅር ከወደቀችለት ከሽማግሌ ጋር ተያይዛ በመሸሽ እሱንና ቤቷን እንዲሁም ሁሉንም ነገር ትታ ጠፍታለች። በዚህ ምክንያት በትምህርት ቤት ውስጥ ያሉ ልጆች በሙሉ ሪካን አረ እናቱ ለገንዘብ ስትል ከአንድ ሽማግሌ ጋር ተያይዛ እኮ ጠፋች፣ ኮበለለች እያለው ያበሽቁታል። ይህም ነገር ሪካን በጣም ያስጨንቀው ነበር። ተናዶም እነዚያን ልጆች ለመምታት ወደ እነሱ ሲንደረደር በድንገት ሃቶሪ ወደ መካከላቸው ትገባና ታስቆመዋለች። ቀጥሎም ሌሎች ልጆች ምንም ቢሉህ እንኳን እኔ ሁልጊዜም ከጎንህ እሆናለሁ፣ እከላከልልሃለሁ በማለት ቃል ትገባለታለች። እሱም ወዲያው ይረጋጋል። በአሁን ጊዜ ላይም ሃቶሪ ለሪካ በጣም ተስማሚ የሆነች ግጣም መሆኗንና አንድ ቀን ደግሞ በእርግጠኝነት እንደሚገናኙ በማመን እነዚያን የልጅነት ታሪኮቿን ለጓደኛዋ ደጋግማ በመንገር ማበሳጨቷን ቀጥላለች። የሃቶሪም ጓደኛ እንዲህ ስትል ሐሳብ ታቀርብላታለች። እንዲህ አይነት ስሜት ከተሰማሽ ለምን የሚሰማሽን ስሜት ለሪካ አትነግሪውም? አለበለዚያ እሱ በሌላ ሴት ፍቅር ሊወድቅብሽ እኮ ይችላል ትላታለች። ሃቶሪ ግን አይ እኔ የምፈልገው ሪካ ራሱ በቅርቡ ከኔ ፍቅር ይዞት በሁሉም ሰው ፊት አግቢኝ ብሎ እንዲጠይቀኝና ወደ እኔ እንዲመጣ ነው ስትል ትመልስላታለች። በዚህ ቅስፈት የሁሉም ተማሪ ትኩረት በድንገት ዘወትር መነጽር ወደምታደርግና ሁሌም በዱርዬ ተማሪዎች መጫወቻና መቀለጃ ወደምትሆን ሰን ወደምትባል ልጅ ይሸጋገራል። በመመገቢያ ክፍል ውስጥ ያሉ አንዳንድ ተንኮለኛ ወንድ ተማሪዎች እያስጨነቋት ሲሆን የተቀሩት በካፌቴሪያ ውስጥ የሚገኙ ልጆች ደግሞ እንደ ድራማ በዝምታ እየተመለከቷቸው ነበር። ሃቶሪ በቁጣ ከተቀመጠችበት ትነሳና አታሰግሯት እንጂ ብላ ትጮህባቸዋለች። ከዚያም ወዲያው ሪካ ብቅ ይልና ወደ ችግር ፈጣሪ ወንድ ተማሪዎች ተጠግቶ ሁሉንም አንድ በአንድ ማስቀየም ይጀምራል። ከዚያም ወዲያው የካፍቴሪያው ጠባቂ ይመጣና ሁለቱንም ችግር ፈጣሪ ተማሪዎችን ከካፍቴሪያው አንጠልጥሎ ያስወጣቸዋል። ሁሉም ሰው በግርም ይመለከታቸው ነበር። የካፍቴሪያው ጠባቂ ለመጥፎ ወንድ ተማሪዎች እንዴት አስተማሪ የሆነ ቅጣት እንደሰጣቸው በመግለጽ ሲዝናኑ፣ ነገር ግን ሃቶሪ ሪካ ለሷ ብሎ ሳንን ከሚያስቀይሟት ዱርዬዎች እንዳዳናት ነበር የተሰማት። ቀጥሎ ሪካ ምሳውን ከሳን ጋር ለመብላት አብሯት ይቀመጣል። ነገር ግን ሳን ከኔ ጋር ተቀምጣ አትብላ፣ ያለበለዚያ ያንተም ስም ይጠፋል ትለዋለች። ሪካም በእርጋታ ሌሎች ስለኔ ምን እንደሚያስቡ ግድ የለኝም ብሎ ይመልስላታል። በዚህ ጊዜ የሃቶሪ ሴት ጓደኛ እስቲ ዞረሽ ተመልከቺ፣ ይህ ነገር አያሳስብሽም ትላታለች። ነገር ግን ሃቶሪ በልበ ሙሉነት ስለሳን ምን ያሳስበኛል፣ በፍቅር ታሪኬ ውስጥ ያለች አሳዛኝ ገጸ ባህሪ እኮ ነች በማለት ኮራ ብላ ትመልሳለች። ሆኖም ግን ሃቶሪ ሪካ ከሳን ጋር ወጣ ያለ ቀጠሮ ለመያዝ ማቀዱን በጭምጭምታ ከአንደበቱ ስትሰማ በራስ የመተማመን ስሜቷ ሚዛኑ ተናወጠ። ቀጥሎም ሃቶሪ ገባኝ፣ ብቸኛ የሆነችውን ልጅ በግልጽ ስለረዳት በዚህም ምክንያት ወደደችና አብረን እንሁን ብላ ጠየቀች። እናም አንተ እሷን ማስቀየምና ስሜቷን መጉዳት አልፈለክም፣ ስለዚህ እሺ ያልካት አይደል አለችው። ሪካ በረጅሙ የተነፈሰና በተሰላቸ ስሜት ለምንድነው ሁልጊዜ ነገሮችን የምታካብጂው ብሎ ይናገራታል። ከዚያም ሁለቱ ተያይዘው ወደ ሎከር ክፍል ያመራሉ። ሪካ የሎከሩን ቁልፍ እንደከፈተ የቆሻሻ ክምር በላዩ ላይ ይዘንባል። ይህም ቆሻሻ እዛ የተቀመጠው ከሱ ጋር ጠብ ለመፍጠር በሚፈልጉ ሁለት ዱርዬ ተማሪዎች ነበር። ሃቶሪ በእነሱ ላይ ቁጣዋን ልትገልጽ ትሞክራለች። ነገር ግን ልጆቹ በቁጣ ሲጮሁባት በፍርሃት ወደ ኋላ ታፈገፍጋለች። ወዲያው ግን በድንገት ሳን ትመጣና እነዚያን ልጆች በጥሩ የካራቴ ብቃት ረግጣ ትዘርራቸዋለች። ይህም ቅስፈታዊ ማንነቷ ሁሉንም ያስደነግጣል። በመጨረሻም ሳን ለዱርዬዎቹ በንዴት እኔን እንደፈለጋችሁ ልታደርጉኝ ትችላላችሁ፣ ነገር ግን ከዚህ በኋላ በሪካ ላይ እንዲህ አይነት ነገር በድጋሚ ለማድረግ ካሰባችሁ ለእናንተ ከኔ በላይ የከፋ ሰው ማንም አይኖርም እሺ ትላቸዋለች። ቀጥሎም የካፍቴሪያው ጠባቂ ተመልሶ ይመጣና ዱርዬዎቹን እንደገና ይዞ ሊመታቸው ያባረራቸው ጀመረ። እሱም ወደሷ ቀርቦ አንቺ እኮ ይህን ማድረግ አይጠበቅብሽም፣
እኔ እነሱን ማስተናገድ አያቅተኝም ነበር ይላታል። ሳንም እየተርበተበተች ይቅርታ አስቤው አይደለም፣ በእኔ ላይ ምን እንደተከሰተ አላውቅም፣ በድንገት ሰውነቴ በራሱ ኃይል ሲንቀሳቀስ ብቻ ነው የተሰማኝ ስትል ትመልስለታለች። ሪካ ይህንን ሲሰማ ለሳን የሆነ ስሜት ይሰማው ጀመረ። ከዚያም ለሃቶሪ ዛሬ ከሳን ጋር ነው ወደ ቤት የሚሄደው፣ አንቺ ብቻሽን ሂጂ ይላታል። ሃቶሪ ይህን ስትሰማ አእምሮዋ በቅናት እሳት ነደደ። ከዚያም በልቧ እዚህ ምን እየተካሄደ ነው? በታሪኬ ውስጥ አሳዛኛውን ገጸ ባህሪ መሆን ያለባት ሳን ስትሆን እንዴት በግልባጩ ረዳትና ተሸናፊዋ ገጸ ባህሪ ራሱ ይሆናለሁ? እውነት ሳን የሪካ ሴት አክተር ናት እንዴ? ከሆነችስ ታዲያ እኔ ማን ነኝ ስትል በሐሳብ ጭልጥ ትላለች። ሃቶሪ ለአንድ ሳምንት ያህል ሪካ እሷን ችላ እንዳላትና ከሳን ጋርም ጊዜ ማሳለፍ እንደጀመረ በደንብ አስተዋለች። ከዚያም እያለቀሰች ወደ ጓደኛዋ ወደ ጂማ ትሄድና ሐዘኗን ታካፍላታለች። ጂማም ሁኔታዋን እንዲህ በማለት ትገልጽላታለች። በእርግጥ ሳን ወደ ሪካ ህይወት የገባችው በተገቢው መንገድ ሲሆን ስሜቷንም በትክክለኛው ጊዜ ነው የገለጸችለት። ምንም እንኳን እሷ እንደ ሌሎች ሴት አማላይ ባትሆንም ለሪካ ግን አሁን ላይ ቆንጆ ሆና ነው የምትታየው። ስለዚህ ነው የሱ ተመራጭ ሴት የሆነችው። ከዚህ ቀደም ብዙ ሴቶች ወደ ሪካ ለመቅረብና ስሜታቸውን ለመግለጽ ሞክረዋል፣ ነገር ግን እሱ አልተቀበላቸውም ነበር። ስለዚህ እነሱ በዚህ ታሪክ ውስጥ የሪካ ተባባሪ ገጸ ባህሪያት ብቻ ሆነው ቀሩ። አንቺም እስካሁን ድረስ ለሱ ያለሽን ስሜት አልተናዘዝሽም። ስለዚህ አንቺ የሱ የሴት አክተር ወይም ደግሞ ግጣሙ የመሆን ህልምሽን እርሺው። እንኳን የሴት አጋሩ መሆን ይቅርና በዚህ ታሪክ ውስጥ አንቺ አሳዛኛውን ገጸ ባህሪ እንኳን መሆን አትሺም። ባይሆን ከቻልሽ ሪካን ማሳደር ትተሽ የሌላ ወንድ የፍቅር ታሪክ ላይ ሴት አክተሯ ወይም ተፈቃሪዋ ለመሆን ሙከራ አድርጊ ትላታለች። ሃቶሪ ይህን ሁሉ ከሰማች በኋላ እንዲህ ስትል ትመልስላታለች። ይህ በጭራሽ የሚሆን አይደለም። እኔ የሪካ ፍቅረኛ መሆን ካልቻልኩ የታሪኩ እኩይ ገጸ ባህሪ ወይም ጠላት ሴት ሆናለሁ። ከዚያም ሳንን ከመንገድ ያስወግዳታሉ ብላ ትዝታለች። ይህንንም ብላ በድብቅ መሳቅ ትጀምራለች። ቀጥሎም ከቦታው ተነስታ ልትሄድ ትዘጋጃለች። ነገር ግን በድንገት ከአንድ ቆንጆ ልጅ ጋር ፊት ለፊት ትፋጠጣለች። ልክ እሱን እንዳየችውም የልቧ ደወል በኃይል መጮህ ይጀምርና ፈርታ ከቦታው ሸሽታ ትሄዳለች። በሚቀጥለው ትዕይንት ላይ ሃቶሪ ወደ ሳን ዘንድ ቀረብ አለችና መነጽርሽን ስታደርጊ ነበር የሚያምርብሽ፣ ታዲያ ለምን ማድረግ አቆምሽ ትላታለች። ሳንም ሪካ ያለ መነጽር ምን ያህል ቆንጆ እንደሆንክ ስለነገረኝ ነው ብላ ትመልስላታለች። ከዚያም ሃቶሪ ሳን ቅናት እንዲሰማት ለማድረግ በማሰብ በእሷና በሪካ የልጅነት ፎቶዎች የተሞላ የፎቶ አልበም አወጣችና አሳየቻት። ነገር ግን ሳን ቀለል አድርጋ ዋው በጣም ቆንጆ አልበም እኮ ነው በማለት የሃቶሪን እቅድ እንዳይሳካ ታደርጋለች። ተስፋም ታስቆርጣታለች። ከዚያም ሃቶሪ ከሪካ አስገድዳ የወሰደችውን ማሊያ ወጣችና አሳየቻት። ሳን ማሊያውን በደንብ አስተዋለችና እንዴ ማሊያውን አንቺ ወስደሽው ነው እንዴ? ትላንት እኮ ወደ ሪካ ቤት ሄጄ ልብስ ላጥብለት ስፈልግ ይህን ማሊያ ላገኘው አልቻልኩም ትላታለች። ይህ ንግግሯ በሃቶሪ ልብ ውስጥ ሙሉ በሙሉ እሳት ይጭራል። ከኋላዋ በቀስት የተመታች ያህልም ይሰማታል። ሳና ዘውትራ ወደ ሪካ ቤት እየሄደችና ልብሱንም ማጠብ እንደጀመረች ስትረዳ የበለጠ የቅናት እሳት ፈጃት። ይህም ድርጊት ለእውነተኛ የሴት ጓደኛ የተፈቀደ ሥራ መሆኑ ይገባታል። ቀጥሎም ሃቶሪ ሳን ቅናት እንዲሰማት ለማድረግ የመጨረሻ የተስፋ መቁረጥ ሙከራ በማድረግ ያንቺስ ምንም ማለት አይደለም፣ ሪካ እኮ ሁሌ እባክሽን ፓንትሽን አሳየኝ ይለኛል ትላታለች ፍንድቅድቅ እያለች። ይሁን እንጂ ሳን ግን ይህን ቅዠቷን አልሰማችውም ነበር። ምክንያቱም ከወሬዋ አስቀድማ ከሪካ ጋር በርቀት ለመሽኮርመም ተነስታ ሄዳ ነበር። ሳን ለሃቶሪ ይቅርታ ከሪካ ጋር አስፈላጊ ቀጠሮ አለብኝ፣ ታሪክሽን ሌላ ጊዜ እሰማለሁ ብላ ትሰናበታታለች። ይህም ለሃቶሪ በኃይለኛ ፍላጻ የተመታች ያለ እንዲሰማት ያደርጋታል። በኋላም ላይ ሃቶሪ ወደ መታጠቢያ ክፍል ስትሄድ ሴት ተማሪዎች አይገርምም ሪካ እኮ ከሳን ጋር በጣም እየተቀራረበ ነው፣ በእሷ ላይ ምን የተለየ ነገር እንዳየ አናውቅም እየተባባሉ ሲያወሩ ትሰማለች። ሃቶሪንም ሲመለከቱ ከመካከላቸው አንዷ ከሪካ ጋር ከልጅነት ጀምሮ ስለምትተዋወቂ ይበልጥ ተስማሚው ጥንድ የምትሆኚው አንቺ እንደሆንሽ ነበር የምናስበው እኮ ትላታለች። እሷም ደግ ለመምሰል እየሞከረች አረ አይደለም፣ ሳንም እኮ ያን ያህል መጥፎ ሴት አይደለችም፣ እኔም ብሆን የሪካ የልጅነት ጓደኛው ብቻ እኮ ነኝ፣ ስለዚህ በሌላ መንገድ አትዩት በማለት ትቀበጣጥራለች። በውስጧ ግን ምን አለበት አንድ ሰው ሄዶ ይህን ነገር ለሪካ በነገረው እያለች በመካከላቸው የሆነ ነገር ይፈጠር ዘንድ ትናፍቅ ነበር።
ወዲያው ግን በድንገት ሳን ትመጣና ይቅርታ አድርጉልኝ፣ ንግግራችሁን ለመስማት ፈልጌ አልነበረም፣ ነገር ግን መጸዳጃ ቤት ውስጥ ስለነበርኩ ሁሉንም ነገር ሰምቼዋለሁ። አሁን ላይ አንቺም እንደኔ ሪካን እንደምትወጂው ተረድቻለሁ። ስለዚህ ካሁን በኋላ እሱ የማን እንደሆነ የሚወስነውና የሚመርጠው ራሱ ሪካ ብቻ ነው ትላታለች። ሃቶሪ ይህን ስትሰማ በበረዶ የተመታችና የተበታተነች ያልተሰማት። ከዚያም ከሳን ኋላ ተከትላ ስትሄድ ሳን የሪካን እጅ ይዛ ወደ ቤቷ ስትሄድ ተመለከተች። ይህም የሃቶሪን አእምሮ ሙሉ በሙሉ ያናውጠዋል። ቀጥሎም በልቧ እኔም እንደ ሳን በድፍረት ንግሬ ቢሆን ኖሮ ምናልባት በሷ ቦታ ከሪካ ጋር እኔ ነበርኩ የሚሄደው ስትል አሰበች። ከዚህ በኋላም ለሪካ ባላት ፍቅር ታውራ ለሌላ ወንድ ልጅ ምንም አይነት ትኩረት እንደማትሰጥ ተገነዘበች። በዚያው ቅስፈት ልክ ከላይ እንደታየው የሃቶሪም የፍቅር ታሪክ ወንድ አክተር ወደሷ ይመጣል። ስሙም ሂሮ ይባላል። ወደ ሃቶሪም በመምጣት ተጠግቶ ይቀመጥና በጣም ወድሻለሁ፣ እንድንገናኝ እድል ስጪኝ። በርግጥ ሪካን እንደምትወጂው ሰምቻለሁ፣ ነገር ግን እሱ ከሳን ጋር ደስተኛ ነው። እኔን በደንብ አድምጪኝ። ከማንም በላይ ፍቅር ልሰጥሽ ቃል እገባለሁ። ሪካን እንኳን እንድታስታውሺ እድል አልፈጥርልሽም ይላታል። ሃቶሪ በሂሮ የፍቅር ንግግር ደስ የሚል ስሜት ተሰምቷት ነበር። ነገር ግን ሪካን የእውነት ወደዋለሁ፣ ሕይወቴንም ለሷ አሳልፌ ልሰጥ ዝግጁ ነኝ ብላ ትመልስለታለች። ይህንንም ተናግራ መንገዷን ትጀምራለች። ነገር ግን ሂሮ ርቃ ከመሄዷ በፊት እጇን ይዞ ያስቆማትና ተጠግቶ ይስማታል። ይህም መሳም ለሃቶሪ በሕይወቷ የመጀመሪያዋ መሳም ነበር። ወደ ቤት ሄደችና ለጓደኛዋ ደውላ የሆነውን ነገር በሙሉ ጮክ ብላ እያለቀሰች ትነግራታለች። ጓደኛዋም እንደውም ሂሮ አንቺን መርጦ በመሳሙ ደስ ሊልሽ እኮ ይገባል፣ ምክንያቱም ከሁሉም ወንዶች እሱ በጣም ቆንጆ የሚባለው ነው ትላታለች። እሷም ችግሩ እኮ ለመጀመሪያ ጊዜ እንዲስመኝ የምፈልገው ሪካ ስለሆነ ነው ትላታለች። እሷ የከንፈሯን ድንግልና ቋጥራ ያስቀመጠችው ለሪካ ነበር። ነገር ግን ዛሬ ሂሮ እፍስ አደረገው። በማግስቱ ሃቶሪ በትምህርት ቤት ምስኪን የሆነ ፊቷን ይዛ ሂሮን ተገናኘችውና እባክህን ትላንት በመካከላችን ስለተፈጠረው ነገር ለማንም እንዳትናገርብኝ በሚስጥር ያዘው አለችው። ቀጥሎም ሂሮ ሚስጥርሽን ሊይዘው እችላለሁ፣ ነገር ግን በምላሹ አንድ ነገር ካንቺ ፈልጋለሁ ሲል ይመልስላታል። ይህን እያለ ግን ወደ እሷ በጣም ይቀርብ ነበር። እሷም በመካከላቸው የተወሰነ ርቀት እንዲፈጠር ጥረት ታደርጋለች። እሱ ግን ይበልጥ እየቀረበ እየተጠጋት ይሄዳል። ያኔም ሪካና ሳን ባጠገባቸው ተያይዘው ያልፋሉ። ከዚያም ሪካ ሂሮ ላይ ተቆጥቶ የምትሰራውን ነገር ሃቶሪ ስላልተመቻት እባክህን ከሷ ራቅ በል ይለዋል። በሚቀጥለው ትዕይንት ሂሮ ሪካና ሳን በሚገኙበት የጥንዶች ስፍራ ሃቶሪን ይዞ ይሄዳል። በእውነቱ ይህን ያደረገው ፊት ለፊት ለማገናኘት ነበረ። እሱ የሃቶሪን ሚስጥር ለመናገር ከተፈለገ ከሱ ጋር በጥንዶች ቀን ላይ የመሄድ ግዴታ ነበረባት። ሃቶሪ ወዲህ በመምጣቷ በጣም ተናዳለች። ከዚያም ሂሮ ወደ ሪካ ዞራ እንድትመለስ ይነግራታል። ሪካ በሚገርም ስሜት ውስጥ ሆኖ ወደ ሁለቱ እየተመለከተ ነበር። ሂሮም በማስቀጠል እና አሁን ገባሽ ለምን እንዳመጣውሽ ይላታል። እሷም አዎ በጣም ገባኝ፣ ሪካን ለማስቀናት ነው አይደል ብላ መለሰችለት። ከዚህም በኋላ ሃቶሪ ሆን ብላ ሪካን ለማስቀናት ከሂሮ ጋር ደስተኛ ጥንድ የሆነች ታስመስላለች። ሪካን በብስጭት ተነስቶ ወደ መጸዳጃ ቤት ይሄዳል። በዚያው ምሽት ሪካና ሃቶሪ ለብቻቸውን ተገናኝተው ለተወሰኑ ሰዓታት የውስጣቸውን ይነጋገራሉ። ከዚያም ሃቶሪ ሪካ በሳን ላይ ምን የተለየ ነገር አይቶ ከእሷ ጋር ለመሆን እንደወሰነ ለመረዳት በቀስታ ተጠይቋለች። ሪካም ሳን ማለት ጋዜጠኛ የመሆን ትልቅ ህልምና ምኞት ያላት በሚያሳዝን በሽታ የተያዘች ስሜቷም የተጎዳ ምስኪን ሴት ነች። ስለዚህ ማንነቷን ለዓለም ስኬታማ ሰው ሆና ለማሳየት ትፈልጋለች ይላታል። ሃቶሪ ይህንን ስትሰማ በራሷ በጣም ታዝናለች። ከሳን ይልቅ እውነተኛ ጉድለት ያለው በእሷ ላይ እንደሆነ መለስ ብላ ወደ ኋላ ታስባለች። ከዚያም ለራሷ ህይወቴን በሙሉ ሪካን በመከባከብና እሱን በመከተል አሳለፍኩ እንጂ ምን የተለየ ነገር አደረግኩኝ? ስለዚህ ካሁን በኋላ ከሪካ ጋር ፍቅረኛ የመሆንን ህልም እተዋለሁ ትላለች። በማግስቱ ሃቶሪ ጸጉሯን ሙሉ በሙሉ ተላሽታ ወደ ትምህርት ቤት ትመጣለች። ጸጉሯ ካናቷ ላይ ተነስቶ ባዶ መላጣ መሆኑን ሲመለከቱ ሁሉም ተማሪዎች በድንጋጤ ክው ብሎ ቀረ። ለጓደኛዋም ተስፋ እንደቆረጠችና ከማንም ጋር መገናኘት እንደማትፈልግ ትነግራታለች።
መቼም ከዚህ በኋላ መላጣ ሆኜ የፍቅር ጓደኛ ለመያዝ የማስብ አይመስልኝም ትላታለች። ከዚያም በድንገት ሳን ወደ እሷ መጣችና በግል መነጋገር እንዳለባቸው ትነግራታለች። ቀጥሎም በንዴት በስለት ሆዷ ላይ እየወገቻት ከእኔና ከሪካ ህይወት ለዘላለም ወጥተሽ ሂጂ ትላታለች። ሃቶሪ እንደወደቀች ወዲያው ሪካ ወደ እሷ ይመጣና አንስቶ በቅፉ እያደረጋት በዙሪያው ካሉ ሰዎች እርዳታቸውን ይጠይቃል። ነገር ግን ማንም መጥቶ አልረዳውም። ሃቶሪ የግዷን እየተነፈሰች በጣም አፈቅርሃለሁ፣ በዚህ ምክንያትም ደግሞ መሞት ካለብኝ ግድ የለም ይሁን ትለዋለች። ይህን ትናገርና ትሞታለች። ነገር ግን ብንን ስትል አጉል ህልም ብቻ እንደሆነ ተገነዘበች። በማግስቱ ሳን የእውነት ለበጋ እረፍት ርቃ እንደምትሄድ ለሃቶሪ ቀርባ ትነግራታለች። ከዚያም እኔ እስክመለስ ድረስ ሪካን መንከባከብ ከቻልሽ እባክሽን ብላ ትጠይቃታለች። ሃቶሪ በጣም ደስተኛ ሆነች። በጉግትም ልታብድ ደረሰች። ነገር ግን ጓደኛዋ እንዲህ በማለት ታስጠነቅቃታለች። ይሄውልሽ ለሪካ ብዙም ትኩረት መስጠት የለብሽም። ሳን ለጥቂት ቀናት ከሱ ተለይታ እየሄደች ስለሆነ አንቺም ብትርቂው እሱ የእውነት ለማን እንደሚያስብ ይገባሻል ትላታለች። ሃቶሪ ግን ከሪካ ለሰከንድ ያህል እንኳን መራቅ አልፈለገችም ነበር። ነገር ግን እሷም እንደ ሴት አክተርነቷ የፍቅር ቦታዋን መልሳ ማግኘት ትፈልጋለች። ስለዚህ ጓደኛዋን ታደምጣትና ከሪታ ጋር የበጋውን ወቅት በሙሉ ላለመገናኘት ትወስናለች። በምትኩ የዳንስ ልምምድ ቡድንን በመቀላቀል ጤናማ ምግቦችን በሰዓቱ በመመገብ እንቅስቃሴዎችን በመስራት እንዲሁም አዳዲስ መጽሔቶችን በማንበብ ጊዜዋን ለማሳለፍ ትሞክራለች። በዚህ መልኩ 1 ወር ያህል ያልፋታል። ነገር ግን በዚህ መሃል ሪካ ደውሎ ወይም መልእክት እንኳን ጽፎላት አያውቅም። ይህም ነገር ለሃቶሪ ቁጥ የሆነውን ውሳኔ እንዳታውቅ ያደርጋታል። ሪካ ስለ እሷ ምንም ደንታ እንደሌለው ይሰማት ጀመረ። የሃቶሪ ድፍረት ከውስጧ መሸርሸር ጀመረ። በዚህ ጊዜም በድንገት ሂሮ ሊያገኛት ይመጣና የበጋ ረፍትሽን የምታሳልፊበት መንገድ ደስ አይልም፣ ወደ ኋላ እኮ መለስ ብለሽ የምታስታውሽው ምንም አይነት ትዝታ አይኖርሽም ይላታል። ከዚያም አይስክሪም ሊጋብዛትና ዘና ሊያደርጋት ከራሱ ጋር ይወስዳታል። እዚህም ጋር ሂሮ ሊያጎርሳት ሲሞክር ሃቶሪ በሪካ ላይ ቺት የምታደርግ ያህል ይሰማትና ትሸሸዋለች። ቀጥሎም ለራሷ እንዲህ ትላለች፣ ሃያ ሃቶሪ፣ ይህ እኮ በፍቅር ላይ ማጭበርበር አይባልም። ሪካ አስቀድሞ የሴት ፍቅረኛ ይዟል እኮ ትላለች። ልክ ደግሞ አይስክሪሙን ዞራ ልትበላው ስትል የሚያማምሩ ህፃናት መጥተው በውሃ ሽጉጥ ከሷ ጋር መጫወት እንደሚፈልጉ ይነግሯታል። ልጆቹ የሚያማምሩ ልጆች ስለነበሩ ደስ ትሰኛለች። ከዚያም ሃቶሪ ከነሱ ብሳ ጎበዝ ተጫዋች ትሆንና ከነሱ ጋር ጥሩ ጊዜዋን ታሳልፋለች። በማግስቱ ለሪካ ደውላ ወደ ርችት ፌስቲቫል አብሯት እንዲሄድ ጠየቀችው። እሱም ወዲያው ተስማማ። በሚቀጥለው ትዕይንት ሁለቱም በባህላዊ ልብሶቻቸው በዝግጅቱ ላይ ይገኛሉ። ከረጅም ጊዜ በኋላ ከሪካ ጋር በመገናኘቷ ሃቶሪ በጣም ደስተኛ ሆናለች። ዛሬ ላይ ሪካ ከወትሮ ለየት ባለ መልኩ ስለ ሃቶሪ የሚጨነቅ ሰው ይመስላል። ከዚያ በኋላ በድንገት ከሂሮ ጋር ተገናኙ። ይህም ነገር ሃቶሪን በጣም አበሳጫት። ሪካና ሂሮ ለብቻቸውም በሆኑ ሰዓት ሁለቱም በሃቶሪ ስሜት እየተጫወትክ ነው፣ ስለዚህ ከእርሷ መራቅ አለብህ በሚል ንግግር እርስ በርሳቸው ይጋጫሉ። ከዚያም ሂሮ ተነስቶ ይሄዳል። ነገር ግን ሪካ በጭንቀት ተወጥሮ ይቀመጣል። ከዚያም ሃቶሪ መታ ምን ሆነሃል ስትለው የምወዳቸው ሰዎች ሁሉ እኔን ጥለውኝ ይሄዳሉ። መጀመሪያ እናቴ ሄደች፣ ከዚያም በዚህ በጋ ረፍት አንቺ ጥለሽኝ ጠፋሽ፣ አንድ ቀን ደግሞ ሳንም ጥላኝ ትሄዳለች ይላታል። ሃቶሪም ደንገጥ ብላ አይ እኔ በፍጹም አልተወህም ትለዋለች። ከዚያም በጉልበቷ ተደፍታ ይቅርታ መጠየቅ ትጀምራለች። በበጋው ረፍት ብቻን ልተወው አይገባም ነበር። ምን ያህል ብቸኝነት ሊሰማ እንደሚችል እንኳን መገመት አልቻልኩም። በጣም ይቅርታ። በእርግጥ የኔ ጥፋት አይደለም፣ የበለጠ እንድትናፍቀኝ ብላ ጓደኛዬ ናት ለተወሰነ ጊዜ ካንተ እንድርቅ ሐሳብ ያቀረበችልኝ ትለዋለች። በዚህም መንገድ ሃቶሪ ሳታስበው እቅዷን በሙሉ ገለጸችለትና ሪካን ወደ ራሷ ለመመለስ የበለጠ ተስፋ እንደቆረጠች ትገልጽለታለች። ይህንንም እንደሰማ ሪካ ፈገግ ይልና ጎተት አድርጎ ከንፈሯን ይስማታል። በዚህም ቅስፈት ርችት ተተኩሶ ሰማዩን በብርሃን ይሞላዋል። ይህም ቅስፈት ለሃቶሪ የህልም ያህል ነበረ የተሰማት። ከዚያ በኋላ ሃቶሪና ሪታ ተያይዘው ወደ ምግብ ቤት ይሄዳሉ። እዚያም ተቀምጠው ሳለ ሃቶሪ የውስጧን ስሜት በሙሉ ለሪካ መናገር ትጀምራለች። ነገር ግን በድንገት ሳን ከሄደችበት ትመለስና እነሱ ወዳሉበት ትመጣለች። ሃቶሪም ደሟ ፈልቶ በንዴት ይቺ ጠንቋይ የሆነች ሴት በዚህ ሰዓት መመለስ ነበረባት አለች በውስጧ። ቀጥሎም ሪካ ለሃቶሪ እንዳትጨነቅ ይነግራትና እኔ ሳንን ለያይ ብዬ አሳምናታለሁ፣ ካንቺ ጋርም እንቀጥላለን ይላታል። ሃቶሪ ይህንን ስትሰማ በጣም ደስተኛ ትሆናለች።
በማግስቱ ደግሞ ሳን በሌላ በኩል ሃቶሪና ሪካ በበዓሉ ላይ ተገናኝተው እጅ ለእጅ ተያይዘው ሲሄዱ እንደነበርና ምናልባትም የፍቅር ግንኙነት ሳይጀምሩ እንደማይቀር ሲወራ ታደምጣለች። ሳን ወዲያው ወደ ሃቶሪ ትሄድና በበጋው ረፍት ወቅት ሪካን ስለተንከባከብሽልኝ አመሰግናለሁ፣ አሁን ግን እኔ ስለመጣው ያንቺ መጨነቅ አያስፈልግም ትላታለች። ከዚያም ወደ ሪካ ሄዳ በትምህርት ቤት ውስጥ ስለተሰራጨው ወሬ ተጠይቀውና ይህን ወሬ ከሰማሁበት ጊዜ ጀምሮ ምንም አይነት ጥሩ ስሜት አልተሰማኝም ትለዋለች። ሪካም አዎ እውነት ነው የሰማሽው፣ በፌስቲቫሉ ላይ እኔ ሃቶሪን ስሜያታለሁ ብሎ ይመልስላታል። ሳን ይህን እንደሰማች ራሷን ስታ ትወድቃለች። ሪካንም አብዝቶ የጥፋተኝነት ስሜት እንዲሰማው ታደርጋለች። ከዚያም ሳን ወደ ንቃተ ህሊናዋ ትመለስና እባክህን እኔን በፍጹም እንዳትተወኝ፣ ያላንተ እንዴት መኖር እንደምችል አላውቅም ትለዋለች። ከዚህም በኋላ ሪካ እያዘነ ወደ ሃቶሪ ዘንድ ሄዶ ይቅርታ ሃቶሪ፣ ከሳን ጋር መለያየት አልችልም፣ እሷ በእኔ ላይ ፍጹም ጥገኛ ሆናለች፣ ያለኔ መኖር አትችልም፣ ስለዚህ ከእሷ ጋር እንደ ፍቅረኛ መቆየቴ ግድ ነው ይላታል። ሃቶሪ እሷ የምትለውን እንዲረዳት የአቅሟን ልታሳምነው ብትሞክርም ያ ደንቆሮ ግን የምትለውን ሊሰማት አልፈቀደም። ይህም ውሳኔ የሃቶሪን ልብ ይሰባብረዋል። በዚህም ወቅት ጉም ያዘለው ደመና በዝምታ መቆየት አልቻለምና ዶፍ ዝናቡን ወደ ምድር ማዝነቡን ይጀምራል። እየተለያዩ ነገር ግን ሳይተያዩ ሃቶሪና ሪካ ምርር ብለው ማልቀስ ጀመሩ። ይሁን እንጂ ዝናቡ ግን እንባቸውን ደብቆት ነበር። ሪካ ትቷት ሲሄድ ሃቶሪ ወደ ሂሮ ደውላ ትጠራዋለች። እሱም ስለ ዝናቡ ኃይለኝነት ምንም ሳያሳስበው ሃቶሪንም ከልቡ ስለሚወዳት ወዲያው እሷ ወዳለችበት ይመጣል። ደርሶም እቅፍ ያደርጋታል። በዚያም ቅስፈት ሃቶሪ ሙሉ ለሙሉ ራሷን አሳልፋ ለሂሮ አስረከበች። ቀጥሎም በሃቶሪና በሂሮ መካከል ትክክለኛና ደስ የሚል የፍቅር ግንኙነት ይጀምራል። የተወሰኑ ጊዜያት ያልፉና በዚያ አማካኝነት ሃቶሪ ከሂሮ ዘንድ ብዙ አዳዲስ ነገሮችን ማግኘት ትጀምራለች። ሂሮ ለሃቶሪ እሷ ከሪካ ከምትፈልገው የበለጠ ፍቅርና ትኩረት ይሰጣታል። በሌላ በኩል ደግሞ ሳን ከሪካ ጋር ያላትን ግንኙነት ለማጥበቅ እየሞከረች እንመለከታለን። ይሁን እንጂ ሪካ በዚህ ምንም ደስተኛ ባይሆንም እንኳን ከሳን ጋር ያለውን ግንኙነት እንደምንም ግን ቀጥሎታል። በሚቀጥለው ትዕይንት ትምህርት ቤታቸው ለተማሪዎች የጉብኝት ጉዞ ያዘጋጃል። በጉዞው ወቅት ሃቶሪና ሂሮ በጣም ደስተኛ ሆነው እንመለከታቸዋለን። ነገር ግን ከርቀት ሪካ በእነሱ ላይ ቅናት እየተሰማው እንደሆነ እናስተውላለን። ሳን በአጋጣሚ የሪካን ቅናት ተመልክተው ነበር። ነገር ግን ምንም አይነት ቃል ላለመተንፈስ መረጠች። አንድ ቀን ከጎብኚ ተማሪዎች ቡድን ጋር ሆነው በገበያ ማዕከል ውስጥ ሲገቡ ሃቶሪ የሪካን እናት በአንድ ሱቅ ውስጥ ተመለከተቻት። የሪካ እናት አሁን ላይ 3 ልጆች ወልዳ ደስተኛ የሆነ ትዳር እየመሰረተች እንደሆነም ገባት። እሷም ይህንን ተመልክታ ሪካ ከብዙ ዓመታት በኋላ እናቱን በጣም ደስተኛ ሆና ቢያያት በጥልቅ ሊጎዳ እንደሚችል ተገነዘበች። ከዚያም ወዲያው የሁሉንም ሰው ትኩረት ከቦታው ለማስቀየር በድንገት የአንድ ታዋቂ ሰው ስም ጮክ ብላ ጠርታ ወደ ሌላ አቅጣጫ ትጠቁማለች። ሁሉም ልጆች የታዋቂውን ሰው መገኘት ለማረጋገጥ ተሽቀዳድሞ ይወጣሉ። ቀጥሎም ሃቶሪ በፍጥነት የሪካን እጅ በመያዝ ከገበያ ማዕከሉ ይዛው ለመውጣት ይህን አጋጣሚ ትጠቀማለች። ይሁን እንጂ ይህን ድርጊት ሳን በጭራሽ አልወደደችውምና በድጋሚ መታመም ጀመረች። ሪካ ግን ደርሶ አረጋጋት። በሚቀጥለው ምሽት ሃቶሪ ወጣ ለማለት እየተዘጋጀች ነበረ። ምክንያቱም ደግሞ የሂሮ ልደት ስለሆነ ሂሮም እሷን ወደ ዝግጅቱ ሊወስዳት ማቀዱን ነግሯታል። ነገር ግን ሳይታሰብ ሃቶሪ በሊፍት ውስጥ እንዳጋጣሚ ከሪካ ጋር ተገናኘች። ሊፍቱ ደርሶ በአንዱ የፎቁ ደረጃ ላይ ሲቆም ሃቶሪና ሪካ በልጅነታቸው ትውስታ ለአፍታ ተወስደው ጥፍት አሉ። በልጅነታቸው ሁለቱ ዘወትር ወደ አመሻሽ ሰማዩ በጀንበር መጥለቅ ደምቆ ቀይ ሲሆን ሁለቱ አብረው በመቀመጥ ጨረቃዋን ይመለከቷት ነበር። ዛሬም ልክ እንደሌሎቹ ምሽቶች ከውጭ የሚታየው ሰማይ ጀንበር እየጠለቀችበት ደማቅ ቀይ ቀለሙን ተላብሷል። ትንሽ ቆይታ ሃቶሪ ወጣ ከሄደች በኋላ ሪካ በስልኩ ውስጥ የሃቶሪን የቆዩ ፎቶግራፎቿን ካየ በኋላ ስሜቱ በትዝታ ይነካል። ወደ ክፍሉም ሲመለስ ሳን ለብቻዋን ሆና ከራሷ ጋር ስለ ሃቶሪ ክፉ ወሬ ስታወራ ይመለከታታል። ሪካ ደርሶ ሲያቋርጣት ትንሽ ተረበሸችና እንደዚህ አይነት በሽታን ሰበብ ማድረግ ሰልችቶኛል በማለት እውነቱን መናዘዝ ጀመረች። እኔ ምንም አይነት በሽታ የለብኝም፣ ሙሉ ለሙሉ ጤነኛና ሰላማዊ ሰው ነኝ። ነገር ግን አንተ ከኔ እንድትርቅ አልፈልግም ነበርና ለረጅም ጊዜ በሽተኛ ነኝ እያልኩ እንደዚህ ሳስመስል ነው። ከዚህ በኋላ ግን ምንም አይነት አቅም የለኝም፣ ምንም ማድረግ አልችልም። ሃቶሪን በመጥላት ተጠምጄ ደስታዬን በሙሉ ተነጥቄያለሁ ትለዋለች።
ከዚያም ሪካ ሳንን ቀርቦ ያረጋጋትና ጥፋቱ የሱም ጭምር እንደሆነ ይነግራታል። ቀጥሎም አንቺም ከቻልሽ ይቅርታ አድርጊልኝ፣ ከአቶሪ ከተለየው ጀምሮ እኔም ብሆን የቁም ሬሳ ሆኜብሻለሁ ይላታል። ሪካ ለሳን ከአቶሪ ጋር ከልጅነት ጀምሮ እስካሁን ድረስ ስላሳለፉት ጊዜያት በደንብ ይነግራትና እባክሽን ከኔ ጋር እንለያይ፣ እኔን ተይኝ ይላታል። ከዚህም በኋላ ሳን እኔ ይቅር ልልህ አልችልም፣ ነገር ግን ወደ እሷ ከመሄድም አላስቆምህም፣ ጥለኸኝ መሄድ ትችላለህ ትለዋለች። በሌላ በኩል ደግሞ በአውደ ርዕዩ ዝግጅት ላይ ሃቶሪ ሂሮን በጃንት ጎማ ላይ ተቀምጦ ተገናኘችው። እዚህ ጋር ሂሮ ሃቶሪ በሐሳብ ከሱ ጋር እንዳልሆነች አስተዋለ። ሂሮ ቀርቦ ሊስማት ሲሞክርም እሷ ደስተኛ እንዳልሆነች ፊቷ ላይ በግልጽ ይታይ ነበረ። ስለዚህ የልቧን ትክክለኛ ስሜት እንድትነግረው ጠየቃት። ከዚያም ሃቶሪ ከልጅነቷ ጀምሮ እስካሁን ድረስ ከሪካ ጋር ስላሳለፉት የፍቅር ጊዜያት ትነግረውና ሪካን ከልቧ ማስወጣት በፍጹም እንደማትችል ነገረችው። ከዚህም በኋላ ሂሮ ለሃቶሪ ደስታ ሲል ብቻ ወደ ሪካ እንድትሄድ ይፈቅድላታል፣ ይተዋታል። ከዚህ ቀደም ሃቶሪና ሪካ ስለሚሰማቸው ፍቅር በትክክለኛው ሰዓት አልተረዱም ነበር። በዚህም ምክንያት የተነሳ ሂሮና ሳን እንዲሁ በከፋ ሁኔታ ከፍቅራቸው ተለያዩ፣ ልባቸው ተጎዳ። ነገር ግን ሁለቱም በትዕግስት ጸንተው ፍቅራቸውን ለማግኘት ባይችሉም ሁለቱ ፍቅረኛሞች እንዲገናኙ ግን መንገድና መፍትሄ ሆነዋል። በሚቀጥለው ትዕይንት ሃቶሪና ሪካ ተገናኝተው እውነተኛ ስሜታቸውን አንደኛቸው ለአንዳቸው ይገላለጻሉ። ስሜት አልባ በሆነ ሁኔታ ውስጥ ካለፉም በኋላ አሁን ላይ ሁለቱም ስሜታዊ ሆነው እርስ በርሳቸው አፈቅርሻለሁ፣ አፈቅራለሁ በመባባል ፍቅራቸውን ይገላለጻሉ። ከዚያም ልብን በሚያሞቅ ሁኔታ ተቀራርበው ይሳሳማሉ። በመጨረሻም ተሳስመው እንደወጣላቸው ለዘላለም አንድ ላይ ለመሆን ቃል ይገባባሉ። በመቀጠልም አንድ ልጅ ወደ ሳን አጠገብ መጥቶ የፍቅር ስሜቱን ሲነግራትና እሷም በዚህ ጥያቄ ደስ ስትሰኝ እንመለከታታለን። በተመሳሳይም ጊዜ ብዙ ቆነጃጅት ሴቶች ሂሮን ተከትለውት የፍቅር ጥያቄ ሲያቀርቡለት እንመለከታለን። ምክንያቱም እሱ አሁን ድረስ ቆንጆና ላጤ ነበር። ነገር ግን ሂሮ ከዚህ በኋላ ሴት ልጅን የምቀርበው በሃቶሪ ልክ አፍቃሪ የሆነ ልብ ያላት ሴት ሳገኝ ብቻ ነው ብሎ ይመልስላቸውና ያሸሻቸዋል። ይህም በእንዲህ እንዳለ የዛሬው ምርጡ ፊልማችን በዚህ ይጠናቀቃል። የተወደዳችሁ ቤተሰቦቼ ፊልሙን ከወደዳችሁትና እንዲቀጥል ከፈለጋችሁ በኮመንት ሐሳባችሁን አሳውቁኝ። በፍጥነት ሰርቼው መለሳለሁ። ለምታደርጉልኝ ድጋፍ በሙሉ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እንዳይረሳ። በቀጣይ በሁለተኛው ክፍል ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። መልካም ጊዜ፣ መልካም ቆይታ። ጃ